ሃይ ጋይሶች ደናችሁ ሁሉ መልካም ነው ፈጣሪ መስገን በኔ በኩል ሁሉ ሰላም ነው የምላችሁ ዛሬ እንግዲህ በዚህ ሳምንት የወጡት አዳዲስ ቪዲዮዎችን ይዘንላችሁ ከች ብለናል ቀጥታ ግን ወደ ቪዲዮ ከመሄዳችን በፊት ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እንድታደርጉ አዲስ ያልሆናችሁ ደግሞ ላይክ በማድረግ ይሄን ቪዲዮ ቀጥታ እንጀምራለን ፎሎ ላይክ አድርጉ ማፍጠታ ሌትስ ጎ Okay. Me voy acercando hacia ti y te digo todo el oído, escúchame más. No, te estoy queriendo, siento algo por dentro. Hey, check it out. Hey, check it out. Me voy acercando hacia ti y te digo todo el oído. እንፈልጋለን እኛም አንተ ያማል ማታ ስልክን ቻርጅ ሰክተህ ጧት ላይ 4% ነው ስታገኘው ከባድ ነች ግዴታ ይሄም ሲያንስ ነው ቺኳ 5 ደቂቃ ተሰጥቷል ቤት ፈጥነ ና ስትለኝ what በተራራ ፀሐይ ጋር ሻሻት ወይኔ እንዴ መደንፋት ከሰላሳ በላይ አጉል መርዳት ካናቢስ ባቢላ ጠላቢስ አልተተ ተኩሽ ሪል ባድማን ምንድነው ይሄ ደግሞ ጭራሽ ባድራቆትን ሰዎች ምንም አይሉትም እንዴ ጋይስ አይፎን 16 አንፋክ እናርጋ አብረን ደግሞ ረብኛል ዛሬ አይደል ኦ ማይ ጋድ 2-3 years ዳጊስ አይን ፎርጌት ድቅድቅ ጨለማ ይታየኛል እዚህ ልጅ ግን እንትን በጣም ከባድ ተሸቅሏል ይላል እስቲ በጣም ቀልደኞች ናቸው ተንከባክባ አደርስልኝ እሺ ዶላር የሚያዛት ኤኒዌይስ በቃ ሰላም ሁኑ ቻው ቻው ዛውጪ ሰው ሀገር ደፍታ የመጣው ደና ሰጠና እንደው ዛሬ ወጣ ይባል እንዴ ነገ እንኳን እንደም ነገ በደንብ እንዴ ሹፌሯ ምን ነው ዝም በይ አንድ እርምጃ ሳይራመድ ተዘለዝሉታላችሁ እንዴ እኔን ጌታ ደንበኛ ይላል ምንድነው የምትወሪ በቃ እንደፈለገው ያንቀሳቀስ ገንዘቡ ምን ትዘለዝያለሽ አንድ ይስሩበት እስቲ እኔ አባት እንዴ በስማ እኔ አባት ዘፈን ይከፈተ አላላ እንጆርጅና በልጅነቴ እኮ ስንቱን እንዳልዘለለ አቢ ምንድነው የሚልከው እንዴ አባት አይደለም ከማደጎ ቤት ነው ያነሳ ያሉኝ እኮ የሰፈር ሰው እንዳለ ያወራል እኮ እንዴ የሰፈሩ ከማደጎ ነው ያመጣ ይላል እንዴ እናንተ የማደጎ ልጅ ብኮን ኑሮ ከነዛ መሀል አንተን ይዤ መጣ ነበር ምን ማለት ነው አንተ ልጅ ነህ እውነታቸውን ነው ማለት ነው የሰፈሩ የቄው ሰው እውነቱን ነው ማለት ነው በሰው ለቅሶ ምን አይነት የሚያምር ቤት ነው ደግሞ ለቅሶ ሀፍታም በቃ እኮ ነው ችግሩ በቃ ለቅሶ ሰው ይሞታል ወይኔታችሁ ልጅ አይዞህ የኔ አባት አይዞህ ጠንካራ በል በቃ ሰው እስከወለደ ድረስ ይሞታል ይገናል ምን ይላል በቃ አይዞህ ደግሞ ለበስ አድርጋት እሺ አይዞህ በቃ አይዞህ ከብቻችሁ አይ አታስለቅሰኝ በእናትህ አይ ልግባይ አይዞህ በቃ ውይ ወንድም ነቻቸው ወይ ልጅ
እንካ አይዞህ እንደ በርታ ቻቹ ወዳጅ ያዛት ፕላስቲክ መከልከሉ። ሰላም ተመልካቾቻችን፣ ዛሬ እንግዲህ የመንገድ ላይ ጥያቄዎችን ያደረግን ነው። የሚጠየቅ ሰው ጠፍቷል። አንድ ሰው አገኘን መሰለኝ። ሰላም ወንድሜ፣ እንዴት ነህ? የመንገድ ላይ ጥያቄ እያደረግን ነበረ። አርግለት፣ ማይኩን አርግለት። የመንገድ ላይ ጥያቄ እያደረግን ነበረ። ፈቃደኛ ነህ? ፈቃደኛ ነኝ። ችግር የለም። እሺ ተመልካቾቻችን፣ ዛሬ አንድ ጥያቄ እንጠይቀዋለን። መንግስት ፌስታል በመከልከሉ ምን ተሰማ? ያንተን አስተያየት ንገረን እስቲ ለተመልካቾቻችን። ፌስታልና ላስቲክ በመከልከሉ? አዎ እኔ ምን አገባኝ? እኔ ህይወት ጋር ምንም አያገናኘው። የሚው የህዝቡ ቁጥር ግን በእጥፉ ይጨምራል። እኔ ካየሁት ነገር እንደዛ ነው። ምን አገናኘው ፌስታል መከልከሉና የህዝብ ቁጥር መጨመር? ምን አገናኘው? ግልጽ ብታረግ ለተመልካቾቻችን። እንዴ ኮንዶም ላስቲክ አይደል? አቤት ጭንቅላቴ ግን ምንድነው እንደዚህ የተበላሸው? ነውራም በአለጌ ዮብና ሳባም ጠቢብ ሰገደ ቀኝ እጁን አይቶ ዜሬ ሳለ መዳፍ አምሳሉ ዋው እንዴት ሆኖ ሊኖር ነው ሰው ፍቅሯን ሁላ ደርገኝ ነው ተዋት ስባል ጭራሽ ሞትኩላት አምጣት አለኝ ነፍሴም መሳሳላት። ምንድን ነው? ከሐኪም ቤት እየተመለሱ ባለ ራይዱ መልሳችንን ይዞብን ሲሄድ how hold on bro አረቦታ እንዴ አንተ ታመመው ሊሮጦ when that one የተመታ ፈላሳይድ አባት ዳቦ ግዛለኝ። በጣም ነው ተምር በጣም እና አባት ዳቦ ግዛለኝ። ሂድ ዳቦ ግዛለኝ። ስጣ እንጂ እንዴ አይበቆም እንዴ? ምንድነው ደግሞ? ለምንድነው ያሮረጠው? ስንት አለሌ በዛበት ያሰው የኔ ነኝ የምወስድሽ ማታ ልውሰድሽ እሺ ወይም ቢያቲሞይ ማታ ልውሰድሽ ማታ ወዳጆች መሬት መንቀጥቀጥ ከባድ ነው። ይሄ ነገር ከባድ ነው እንዴ። ደስ የሚል ስቃይ ፍቅር ደስ የሚል ስቃይ ነው። ለኔ ደስ የሚል ስቃይ ምን እንደሆነ ታውቃለህ? ምንድነው? ብዙ ብር ኖሮ በመቁጠር መድከም ደስ የሚል ብር ስቃይ መቁጠር ደስ የሚል ስቃይ ቦምቦ በቃ አለቀ። ወፍጮ ቤት ውስጥ ነው የምትሰራው ይመስላል። ምርጥዬ ነች። እንዴ ኧረ ጀበና ምን አለበት? የኛንም ኑሮ እንደዚህ ከተጠለዘለ አመጣጣ ደግሞ ይለያል። ለብሰው አለባበስ ሁላችንም ጋር ነው። What are you saying? What are you saying? What is he saying? Wow! She knows how to dress. የሚያስብል ልብስ ላሳያችሁ። Oh my god. Oh, I swear I've been meaning to get this kind of skirt for like the longest. The perfect type of skirt that I was looking for. I swear this outfit is like 10 no, not even 10 out of 10, bro. It's like 100 out of 100. Like, but እንደዚህ ነው መልበስ የምፈልገው እኔ like all the time. Like
I am so classy. Like she's so pretty. Oh my god. Ooh, በቃ የሚያስከትልኝ Thank you very much. ያ አለባበሱ እኮ ያበደ ነው ግን ከጸባዩ ጋር አይሄድም። ችግሩ ይሄ ነው። እዚህ ጋር ነው ችግሩ። ምንድን ነው በደም የሚባል ፍቅረኛ? አረ ናዝራይ እኔ በረረኝ። ይሁን አንተ ለምን አትለያዩም? ቆይ ምን አድርገህ ነው የምትለኝ? እንዴት ነሽ? ጀለንኩ እኔ ከዚህ ጋር አለኝ ናዝራይ አለኝ። አልፈልግሽም በቃ አይፈልግም ማለት አይገባሽም እንዴ? እኔ ጀለንኩ ጀለንኩ አለሽ? አዎ ለምን ነው የማልከው? የኔ ገንዘብ ነው ማለት ነው የምፈልገው። ሹራቢ ነው ልክ ይሰጥሻል። ይሰጥሻል። አይንሽም ማየት አልፈልግም። ያ ኧረ አንቺ እግዚአብሔር ነው ጫሙን ኧረ እንደማለም ባዶ እግሩ ልሄድ ነው እንደ ልጅ ኧረ እግዚአብሔር ነው ይባል ጫሙ በቃ ሁለተኛ አይንሽ በቃ ይጂ አንተ ዙሩን ዛሬ ነገታች አንቺ ባዶ ጌቶ ነው ኧረ አይነፋ ወይኔ በላቸው። ለዚህ ነው ወንድ ልጅ ለራሱ ነው፣ ሌላ ማንም የለው። ሩብ ኪሎ ስጋ በመዳበሪያ አስቀምጣ ቆሻሻ መስሎኝ ከጣልኩት በኋላ ኧረ ገደለው ደቀራው ምንድን ነው እንደዚህ ደባሪ ብቻ ነግሬያት ነበር ማለት ነው። ቁርጡን ንገሪኝ ብዬ ደጋግሜ ነግሬያት ነበር። አልሰማ ስትል ምን ብላ ጥሩ ነው ጥብሱን ንገሪኝ አቱም ሐሜቲ ይችላል እንዴ ከረየኩም ያ ተዋረዱ ሰይት ሐመድ ለከሰው አላህ በሏቸው እንዴ። እስቲ ዛሬ ስለ ልጅነቴ ልንገራችሁ። እሺ በልጅነቴ የምፈልገውን ነገር እናትና አባቴ ስጠይቅ ወይ መጫወቻ ሊሆን ይችላል፣ ብስክሌት ወይ የሆነ ኳስ ወይ ልብስ ጫማ ሊሆን ይችላል። ማለት አቅም አይገላቸውም አውቃለሁ። ለኔ ለማድረግ ያንን ይከብዳቸዋል። ግን አንችልም አይሉም። ደስ ይለኛል። የምር አንደኛ ከወጣ ይገዛል ያልከው ነገር በሁሉ ላይ ነገርም ድድብኝ ምን ያህል እንደምትተማመን ዝም ብሎ በሆነም ባልሆነም የሚስቅ ጓደኛ ካላችሁ እኔን ቪዲዮ አድርሱለት። ትሞታለህ። አንድ ቀን ትሞታለህ። እኔን ይመነኝ ያስከድልሃል። ዝም ብሎ ያስገድለናል እንጂ ተገድሎም ያስገድለናል። በሰላም መሞት የማይቻልበት ሀገር የሚገርምሽ ማለት ነው ይሄን ሰዓት $1000 ነው የገዛሁት። ወይ ታዲያ ሀብታም ፍቅረኛ ነው ያለኝ። ሀብታም ብለሽ አሳነሽው። ከሀብታም በላይ ነው እንጂ ዛሬ ስብሰባ አለ ቀበሌ። እኔ ቀበሌ 200 ብር ደግሞ አበላለሁ 200 ብር። አዎ አንችላለሁ 200 ብር። ፈጣሪ ምን አድርጌ ነው በጠዋቱ ይሄን ሲሳይ ያበሰብከኝ? 200 ብር ተበለሽ
ችጀቷ ተመጣ በሱና ምንድነው አስሬ ብዞርብኝ ያማል እኔ አስሬ ልጅቷ እኮ አረገዝኩ እያለች እኮ ነው ኢየሱስ አንተ አትቀልድ ሂጂ ታከሚ ብያታለሁ እንዴ እኔ በምን ላሳድግ ነው ልጅ ተርዚና ቀባረኩ ትላለች እንዴ አትይወት ተበላሽ ምን አለሽ ዶክተሩ ንገሪኝ አላረገዝኩም ካንሰር ነው yes እንዴ አረጋለች አላረገዝኩም ረይቀፍ እኮ ነው እያልኩ ያሉት ገብቷል አላችሁነት በስማ በጣም ደስ ይላል ደስ አላለሽም ካንሰር ይሉኛል እኮ ነው እያልኩ ያሉት አላረገዝኩም እንዴ ምንድነው እንዴ በሽታ ይስታዲያ ምን ረዳሽ አላላትም አንተ ለሷ እንዴት ነው የምታስቢ ወይ በጣም ራስ ወዳድ ነሽ አረላሽ ስልኬ ባትሪ ዘግቶ ከፋዘር ጋር ሳሎን ቁጭ ስል ፋዘር እኔ በጨረቃ ቢሉ በቀን በሌሊት ድቅድቅ በጨለማ ቢሉ በዶፍ ዝናብና በጉም ቢሉ በጭጋግ እነዚያን አውሮፕላኖች አይን የሚጋርዳ አንዳች ነገር አንዳች ኃይል የለም ነው ያለው። በዚያ ላይ የፍጥነታቸው ነገር ሲነሳ ሁላችንም በዚህ ችግር አልፈናል። ሰራተኛዋ ተባረረች። በእናትህ ሰራተኛው እኮ ልትባረር የኛ እንዴ ምን ሆና ነው ማዘር ግን ዛሬ 9ኛ ጊዜ እኮ ነው ከኋላ ያለው እና ምን ይሻላል? አዲስ ሰራተኛ ልታመጣ ነው መሰለኝ። አዲስ ሰራተኛ ደግሞ እንደገና አዲስ ሰራተኛ እንዴ ማዘር ምን ሆና ነው ግን ኤችአይቪ ልታክዛን ነው እንዴ? እኔ ምን ay jun 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 magani jun 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 magani indaldi madadi wadi be jun 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 magani o jaisin jawadi be bari indalbi balla boyiti ለምን ከጓደኛ ጋር ለቅሶ አትሄድም? ጓደኛዬ ሰላም ለዚህ ቤት አንተ ለቅሶ ቤት እኮ ነው። በሰላም ምን ሆነ? ጭራሽ እንዴ እንደው ቆይቶበት ነበር ያው ትንሽ ጊዜ እና በቃ ሊድን አልቻለም። ዋናው ደህና መሆኑ አንተ ሞቷል እኮ እንዴ ምንድነው? ምን እያልክ ነው? እንካ እስቲ እራት ነገር ቅመሱ። እንካ ያዝ። A few moments later. እንሂዳ። አዎ ይበቃናል። ይበቃናል። በሉ እንግዲህ አመት ያደርሰን። ምን አልክ አንተ? ከባድ እዚህ ጋርማ ለቅሶ ቤትም አይደለም ቦታ መሄድ ከባድ ነው። በጣም ከባድ ነው። ቪዲዮን ይመስል ነበር። ፈታ ዘና እንዳላችሁበት አልጠራጠርም። ከዚህ በተሻለ ደግሞ ሌላ ጊዜ እንደምመጣ ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ። ሰብስክራይብ፣ ላይክ በማድረግ ደግሞ አይረሳ። ይመቻችሁ።